አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የይት ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ ይዤ የመጣሁት ቪዲዮ የአንድ ሰው ጥያቄ ነው። አጠር ያለ ነው። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። አብራችሁ ይቆዩ። ጥያቄው እንደዚህ ይላል። እንዳታልፊኝ በአላህ እና ከፍቅረኛዬ ጋር ከሆነ ቦታ ተቀጣጥረን ወደሱ ሲሄድ ሳላገኘው ነቃለሁ። በተደጋጋሚ ነው የማየው እንዳታልፊኝ ፍችልኝ ትላለች። ውዷ እህቴ የህልማ ባለቤት ወይም ደግሞ ሌላ ሰው እንደዚህ አይነት ህልም ሊያይ ስለሚችል ለሁላችሁም ይጠቅም ዘንድ ነው እና ፍቅረኛሽን ሳታገኙ መቅረትሽ ወይም ደግሞ ይሄን ሙሉውን ጥያቄሽን በተመለከተ ብዙ አማራጮች አሉ። ከነዚህም ውስጥ የመጀመሪያው ምናልባት ስለመተማመን ጉዳይ ሊያመለክት ይችላል። ይሄም ማለት እሱን ሙሉ በሙሉ እንደማታምኒው ወይም እሱ እምነት የማይጣልበት ሰው አይነት እንደሆነ ሊያመለክት ይችላል። አሊያም ደግሞ ይሄ ካልሆነ ማለት ነው ምናልባትም በግንኙነታችሁ ውስጥ የብቸኝነት ስሜት እየተሰማሽ ሊሆን ይችላል። ምክንያቱም እሱ ላንቺ በቂ ትኩረት እየሰጠሽ እንዳልሆነ እያሰብሽ ሊሆን ይችላል። ሌላው ደግሞ የፍርሃት ስሜትን ሊያወክል ይችላል። ምክንያቱም ምናልባት እሱን ላለማጣት ፍርሃት አድሮብሽ ሊሆን ይችላል። ምክንያቱም እሱ ከአንቺ ጋር ያለውን ግንኙነት እንደሚያቋርጥ ወይም ወደ ሌላ ሰው እንደሚሄድ እያሰብሽ ያንን ፍርሃትሽን ወይም የውስጥ ፍርሃትሽን እየነገረሽ ሊሆን ይችላል ማለት ነው። ይህ ካልሆነ ደግሞ በግንኙነታችሁ ውስጥ ችግር ሊኖር ይችላል። ምክንያቱም እርስ በርስ በደንብ እንደማትረዳዱ፣ ስሜታችሁን እንደማትደማመጡ ሊያመለክት ይችላል። ወይም እንደዚህ አይነት ስሜት እየተሰማሽ ሊሆን ይችላል። ይሄ ሁሉ ካልሆነ ደግሞ ምናልባት ያለሽን ሁኔታ አላቅም። ምናልባት አንድ ቦታ ካላደላችሁ ወይም ደግሞ ብዙ ጊዜ የማትገናኙ ከሆነ ወይም የተራራቃችሁ ከሆናችሁ የናፍቆት ስሜት ሊሆን ይችላል እና ከነዚህ እስካሁን ከዘረዘርኳቸው ውስጥ አንዱ አንቺን ሊወክል ይችላል ማለት ነው። እናም የናፍቆት ስሜት ማለት ምናልባትም ፍቅረኛሽን እየናፈቅሽ ሊሆን ይችላል ማለት ነው። ምክንያቱም ቀደም ሲል እንዳልኩት ምናልባትም የተራራቃችሁ ከሆነ ወይም ደግሞ ለረጅም ጊዜ ተገናኝታችሁ ካላወቃችሁ እሱን እየናፈቅሽ ሊሆን ይችላል ማለት ነው። እና ሳላገኘው ነቃለሁ በተደጋጋሚም ነው ብለሻል እና ምናልባትም ያው ሲደጋገም ከነዚህ ውስጥ አንዱን ነው የሚወክለው። ነገር ግን አንዳንድ ጊዜ ያልተፈጸመ ነገር ልክ ለምሳሌ አሁን አንቺ ልክ ልታገኙ ስትይ እሱ ጋር ሳታገኙ እሱን ልክ ምናልባት ያለበትን ቦታ አይተሽ ይሆናል። ግን እሱ ጋር ሳትደርሽ ከነቃሽ ገና ትንሽ ጊዜ ይቀራል ማለት ነው ለመገናኘት ወይም ደግሞ በህልም ውስጥ ያየሽው ነገር እውን ለመሆን ገና ነው ማለት ነው። ምክንያቱም ገና ያልተፈጸመ ነው፣ ወደፊት ሊፈጸም ይችላል ለማለት ነው። እና ይሄንንም ሊወክል ይችላል ማለት ነው። በአጠቃላይ ህልምሽን ግምት ውስጥ በማስገባት ላንቺ የሚሆነውን የህልም ትርጉም ከዚህ ውስጥ መምረጥ ትችያለሽ ማለት ነው። እናም ደግሞ በግንኙነታችሁ ውስጥ ችግር ካለ፣ ያለመግባባት፣ ያለመደማመጥ ወይም ደግሞ የፍርሃት ስሜት ካለብሽ ከሱ ጋር በግልጽ በመነጋገር ትክክለኛው ውጤት ማግኘትና ያላስፈላጊ ነገሮችን ማስወገድ ያስፈልጋል ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦች የዛሬው ፕሮግራም በዚህ ያበቃል። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።